ስንቶቻችሁ ናችሁ ኢትዮጵያ ውስጥ በጣም ብዙ ሰይጣን የሚያመልኩ ሰዎች እንዳሉ የምታውቁት? ብዙ ስላችሁ በጣም ብዙ የሆኑ ሰዎች ሰይጣን የሚያመልኩ ሰዎች አሉ ኢትዮጵያ ውስጥ። ብዙዎቻችን እንደዚህ አይነት ነገር ኢትዮጵያ ውስጥ ካለ ስራልን ብላችሁ ነበር። ሌትስ ጎ። ሰው ከጀርባ የምትመለከቱት ይሄ አድባር ይባላል። አድባር ማለት የሆነ መሰብሰቢያ ቦታ ነው። ሰው ይሄ ቦታ ምን አይነት ቦታ ነው ብላችሁ የምትጠይቁኝ ከሆነ እንደዚህ አይነት አምልኮ የሚሰሩ ሰዎች ምን አይነት ነገር ነው የሚጠቀሙት? ኖርማል ድግስ ይደግሳሉ። ድግስ ይደግሳሉ ስላችሁ ላይክ ቆሎ ይቆላሉ፣ ንፍሮ አለ፣ ዳቦ አለ፣ ሁሉም ነገር አለ የሚያስፈልጉት አነባበሩ ኤቭሪቲንግ። ስፔሻሊ ደግሞ ከዳቦ ይልቅ ደግሞ አነባበሩ አለ ማለት ነው፣ ሁሌም የማይቀር ሰው። ይሄ የሚሰበሰቡበት ቦታ ሳይሆን አክቹሊ ይሄ ነገሩን የሚፈጽሙበት ቦታ ነው። እነሱ የሚሰበሰቡት ቤታቸው ውስጥ ነው ወይ ደግሞ የቤታቸው በረንዳ ላይ ነው የሚሰበሰቡት። ይሄ ቦታ ግን ከነዛ ካዘጋጁት ምግብ ሰብስበው እዚህ ጋር ያመጣሉ ማለት ነው። እዚህ ምግቡን ከማምጣታቸው በፊት ምንድነው እሳት ይለኩሳሉ፣ ላይክ አመድ እንዲኖሩ ያደርጋሉ ማለት ነው። ይሄ ጥቁር ነው፣ እኔ ፎቶ ዝም ብዬ ተጠቀምኩት እንደዚህ አይነት ለማለት ነው። ነጭ ነው አመዱ ማለት ነው፣ ላይክ ነጭ አመድ ነው የሚጠቀሙበት። ሰው አመዱን እንዴት ነው የሚያዘጋጁት? እሳት ይለኩሳሉ። ከዛን ምንድነው የሚያደርጉት? እሳቱን ከለኩሱ በኋላ ያንን ነገር ቀላቅሎ ያመጣሉ ማለት ነው። ከንፍሮው፣ ከባቄላው፣ ከኤቭሪቲንግ ብቻ እዛ ካዘጋጁት ከአነባበሩ ሁሉንም ነገር አንድ ላይ ባልዲ ውስጥ ጨማምሮ እዚህ ቦታ ያመጣሉ ማለት ነው። እዚህ ቦታ ሲያመጡት እንዳልኳችሁ እሳቱ እያነደደ ነው፣ እሳቱ ላይ ይጨምራሉ ማለት ነው። ከዛን እሳቱ ይጠፋል፣ ወደ አመድ ይቀየራል ማለት ነው። ፋይናሊ ይሄን ነገር ሲያደርጉ ከሁሉም ነው የሚጨምሩት እንዳልኳችሁ ከሁሉም ማለት ነው። ይሄ ምንድነው ላይክ ምግቡን የሚያዘጋጁት በቤተሰቦቻቸው ልክ ነው። በቤተሰቦቻቸው ልክ ስላችሁ ለምሳሌ 7 ከሆኑ 7 አይነት ምግብ ግዴታ ያዘጋጃሉ ማለት ነው። 2 ከሆኑ 2 አይነት ምግብ ነው የሚያዘጋጁት ማለት ነው። ግን ያ ነገር ምንድነው ጠላ ወይ ደግሞ ፈሳሽ ነገርና ምግብ ነገር ግዴታ እዚህ ውስጥ መኖር መቻል አለበት። እነዚህ ምግቦችም ወይ ደግሞ እነዚህ የሚቀላቀሉት ነገር ዝም ብሎ አይደለም ወደዚህ ቦታ የሚመጡት። እዛ የተጠሩ ሰዎች ወይ ደግሞ ግብዣ ላይ የተጋበዙ ሰዎች ምግቡን ከመቅመሳቸው በፊት ከአናቱ ላይ ከሁሉም ተነስቶ ወደዚህ ቦታ ይመጣል ማለት ነው። ይሄም የሚሆንበት ምክንያት ለመንፈሱ ወይ ደግሞ ለዛ ለሚያመልኩት ነገር ላይ ቅድሚያ ለመስጠት ነው ማለት ነው። ሰው ዝም ተብሎ ሳይሆን የቤተሰቡ አመራር ወይ ደግሞ የዛ ቤተሰብ ተወካይ ነው ይሄን ነገር ይዞ ወደዚህ ሊመጣ የሚችሉ ማለት ነው። ይሄ ነገር ደግሞ ከዛ ይዞ ወደዚህ ሲመጣ ማለት ነው ላይክ ደብቆት ነው ቀጥታ ልክ ከሰዎቹ ጋር አንስቶ ሳይሆን የሚያመጣው ላይክ ልብስ ይለብሱና ያ ልብስ ስር እንደዚህ ደብቀው ያመጣሉ ማለት ነው። ድግሱ ላይ ተጠርቶ እዛ የተሰበሰቡ ሰዎችም ይሄ ሰውዬ ወይ ደግሞ ይሄን ነገር የሚፈጽም ሰውዬ ይሄን ጉዳዩን ጨርሶ ወደ ቦታው እስኪመለስ ድረስ ማንም አያወራ፣ ማንም መነጋገር አይችልም ማለት ነው። ላይክ ጸጥ ብሎ ነው የሚጠብቀው። እዚህ ጋር ጸሎት ምንድነው ጸሎትን አልኩኝ አምልኮውን ጨርሶ እስኪመጣ ሰዎቹ ይጠብቁታል ማለት ነው። አዘርዋይዝ ከባድ ነው የሚለው ላይክ ከመንፈሱ ጋር ተገናኝቶ ምናምን መጥቶ ድጋሜ ጸልዮ ምግብ ላይ ምናምን ድጋሜ ጸሎት ካረገ በኋላ ነው የሚበላው ማለት ነው። ሌላኛው እነዚህ ሰዎች አምልኳቸውን ሲፈጽሙ በግ